ቻይና አለ። እኔ የምለው የበሬ ስጋ ነው አይደለ? እና ምን እሺ ነው ያቆማችሁት? የአህያ እንዳይኖር ነው። የፈረስ የአህያ ስጋ ይሆንና ዋ አልዞረም ደግሞ አልዞረም። ወሳብ ጋይሶች በዚህኛው ቪዲዮ ደግሞ ለበዓላት አዳዲስ ነገሮችን ምን እንዳሉ ገበያ ላይ እናሳያችኋለን። የዶሮ ዋጋ ስንት ብር ነው የሚለውን ያው ብዙ ነገሮችን በዚህኛው ቪዲዮ እንሰራለን። እስከ መጨረሻው ተመልከቱን። ይመቻችሁ። ዶሮ አሁን በበግና በበሬ ዋጋ ነው እየተሸጠ ያለው አሉና እስቲ እናያለን። እውነት ነው ውሸት ነው? የሀሳብ ለውጥ ተደርጓል ማለት ነው። መጀመሪያ በግ ልንገዛና ዶሮ ልንገዛ ነበር ያሰብነው። ነገር ግን በግም ዶሮም ከመግዛት አንድየውም የታረደ በግና ዶሮ መግዛት ይሻላል የሚለው ሀሳብ መጣና ያው ለ9 ሰብስክራይበር ብዬ ማነው ገበያ ገብቼ የዶሮና የበግ ዋጋ አልጠይቅም፣ ግን የታረደ በግ ዋጋ ስንት ብር እንደሆነ ምናምን እንጠይቃለንና እስቲ ምን ይሻላል ሰብስክራይብ አድርጋችሁ ቢሆን ኖሮ አያችሁ ትንሽ እንኳን ሰብስክራይበር ከፍ ቢሆን ኖሮ ገብቼ ዝም ብዬ ጠይቅ ነበር። ግን አሁን በቃ ቤተሰብ ከሚሄደው ጋር ስለነበር ሊሄድ ነበር። ይሄው አሁን ዩቲዩብ እያወጣች ነው ማዘር። እስቲ ምን እንደምናደርግ እናያለን። እናንተ ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉ፣ ኮሜንት አድርጉ። እስኪ ከቄራ ሂደን ገዝተን እንመጣለን። ሰው በዙሪያ እያለፈ ነው እና ካሜራ እንዲያስኩኝ ሲያቅባል ነው ተንኮል እያሰበ ነው። እስኪ ፋም ላይክ ሰብስክራይብ አድርጉ። እንዲህ እየተፈጠጠብኝ የምሰራው ህዝብ እናንተ ላይክ ታደርጋላችሁ እና ያው እንደተለመደው በትናንትና ቪዲዮ ላይ የቺፕሱን ፓርት በጣም ስለወደዳችሁት ማለት ነው ዛሬም ቺፕስ እስኪ ሪቪው እናደርጋለን። ደግሞ ሌላ ቺፕስ ማለት ነው። እመቻችሁ። ማዘር ላስተዋውቃችሁ። እቺ ነች ማዘር በነገራችን ላይ እና ዩቲዩብ እየሰራው እንደሆነ አታውቅም። ድንገት ላስደነግጣት ነው ፖስት ካረኩት በኋላ ማለት ነው። ስለዚህ በደንብ ታይቶ እንድናገኛችሁ ማለት ነው ይሄንን ቪዲዮ ቢያንስ እስኪ አሁን ከፍተኛው ላይክ 11 ነው እዚህ ዩቲዩብ ቻናል ላይ ያለው። ቢያንስ ይሄንን ላይክ ማለት ነው 50 አስገቡት። ቢያንስ 100 ሰብስክራይበር እንግባ። ይመቻችሁ። በዚህኛው ቪዲዮ ላይ ብዙ ኦዲየንስ ስለሌለን በደንብ የበዓል ፕሮግራም አልሰሩም። ነገር ግን በሚቀጥለው ቪዲዮ ላይ ማለት ነው በደንብ የተጣሩ ምርጥ ቪዲዮዎች እንድሰራላችሁ እንፈልኩን። በተለይ ደግሞ ለጥምቀት ማለት ነው የምሰራውም ልብስ ስፌት ስለሆነ ለጥምቀት ላይ በጣም ብዙ ትዕዛዞች ሲመጡ ምርጥ እንድሰራላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይመቻችሁ። ወደ ቴሌግራም ምናምን ለጓደኞቻችሁ ሼር አድርጉላቸው። አሪፍ ቪዲዮ ባይሆንም መሞከር ነው ምክንያቱም ማለት ነው ይሄ ገና እየጀመርኩት ያሉት ነገር ማለት ነው። በነገራችን ላይ ጋር ሳምቡሳ እንዳበሉ 15 ብር ገብቷል። ለምን እንደሆነ ታውቃላችሁ? ፒራሚድ ነው ኢሉሚናቲ ማለት ነው። ኢሉሚናቲ እሱች እንደምታዩት ሳምቡሳ 15 ብር ገብቷል። ሳምቡሳ ለዚህ ማለት ነው። የኑሮ ውድነቱ ላለመስማት ማለት ነው ምን ማድረግ እንዳለብን ታውቃላችሁ? የታኩርን ዘፈን እየሰሙ ደንቆሮ አካባቢ መታችሁ ለማታውቁ ሰዎች ወይም ደግሞ ውጭ ሀገር ላላችሁ ቄራ ላሳያችሁ። ይሄ ድልድዩ አልቆ ነው በነገራችን ላይ ከጀርባ የምትመለከቱት እና እዚህ ጋር እንደምታዩት ማለት ነው ስክሪን አስገጥሙላ እዚህ ጋር አስፓልቱ ላይ መሀል ላይ ደቅቱሉና ማለት ነው ጫት እየቃማችሁ ማየት ትችላላችሁ ቲቪ እና እዚህ ጋር አይታችሁታል። በጣም ፏ ያለው በነገራችን ላይ ቄራ ተቀይራለች። በጣም ያማረባት እዚህ ጋር የቄራ ህዝቡ ማለት ነው ፋውንቴን ነው ውሃ ነው የሚያስፈልገው ፋውንቴን ወይስ ውሃ በሳምንት አንድ ቀን ሰፈር ውስጥ ውሃ አይመጣም ማለት ነው። እዚህ ጋር ፋውንቴን ሰርቷል እንደምታዩት ያው ፋውንቴን። በነገራችን ላይ ግን ቄራ መታችሁ ብታዩት እንደነበረችው አይደለችም። ሁሉ ነገር ተቀይሯል። በጣም ፏ ብሏል። ወደኗል። ለማማረር አይደለም ለጆክ ነው። በጣም ነው ይደርግ በጣም ነው የሚያምረው። የድሮ ግማቱ ምናምን እንትን ብሏል። ማዘር ላስተዋውቃችሁ በነገራችን ላይ እስቲ ነይ ግቢ። ሁሉም ሲቀያየር ያልተቀየርኩት እኔ መንገዱን ሲቀየር ቄርዬው ስትቀየር ያልተቀየርኩት ብቻ ታማኝ አገልጋይ ይኸውላችሁ። በቃ የጥንት ነገር ወዳድ ስለሆነች ነው። ግን ቄራም በማታ አንድ ቀን አሳያችኋለሁ። እናንተ ሰብስክራይብ አድርጉ። በማታ በጣም ፏ ያለ ቪዲዮ ነው ያላት አሳያችኋለሁ። ፋውንቴኑ ምናምን ሲበራም እዚህ ጋር መተን በቃ ይሄን ፎቶ እየተነሳን ኢንስታግራም እናጨናንቀዋለን። ሰብስክራይብ አድርጉ እንዳረሱ። ቄራ ጋር ጭራሽ ትራምፖሊን አድርገዋል። እኔ የምለው ትራምፖሊን ምን እንደሆነ ለሚያቅሳለ ብሎ ነው እዚህ አካባቢ ግን ነው ወይስ የሆነ ሰው ሙድ እየያዘብን ነው? ትራምፖሊን ቄራ ላይ ኧረ በስመ አብ ማን ነው የሚዘለው ግን? እዚህ ጉሊት የሚሸጡት አሮጊቶች ምናምን በነገራችን ላይ ቄራ እየፈረሰ ነው። ከቶሎ ሳያልቅ እንትኑ እንደቱ ማን መታችሁ ተመልከቱ።
አጥር ምናምን ኬጅ አዘጋጅቷል። ወጣቱን ለማሰሪያ እንዲህ ደግሞ እዚህ ጋር ደግሞ የምትመለከቱት ቄራ ስጋ ቤቱ ነው። በነገራችን ላይ በጣም ከመቀየሩ የተነሳ ምንም አታውቁትም ያልኩት ለዚህ ነው። አስፋልት እየተሻገርኩ ነው እና መኪና ገጭቶኝ ነበር። እግዚአብሔር ነው ወጣኝ። ለዩቲዩብ ቪዲዮ የማላደርገው ነገር የለም። እኔ እንዲህ ሪስኩን እየወሰድኩ ቪዲዮ እሰራለሁ። እናንተ ግን ሰብስክራይብ አታደርጉማ። ስለዛ መደዳሱ ነበር ባለፈው የጠየቁት እና ይሄንን ቪዲዮ ቪጋኒስቶች የሚያዩት ከሆነ በቃ ዲስከስት ነው። ሰላም ናቸው እና ይሄንን ስጋ ቪጋኖች ቢያዩት ምን ይላሉ? ውብል እኔ የምልህ ባሪያው እኔ ቅድም ያየሁት የት አለ? መጀመሪያ ያሳየኝ ስንት ነው ኪሎ? ስምንት ሰማንያ ብር 13 ኪሎ። እኔ የምለው ጋይሶች ግን አሁን እንትን በግ ልንገዛ ስንገባ ምን አየል መሰላችሁ? ቻይናዊ ውብል አህያ መሸጥ ጀምሮ ነው። ሲዘጋት አሁን ስጋ መግዛቷን ሁላ ሀሳብ ልቀይር ነው ማለት ነው። የሆነ ቻይናዊ ቁሞ አይተናል። በእርግጠኝነት እንትን እንደማይሆን ተስፋ አድርጋለሁ። በግ እየሸጡ እንጂ ሌላ ነገር እየሸጡ እንደማይሆን ተስፋ አድርጋለሁ። አያችሁ ቻይና አለ። እኔ የምለው የበሬ ስጋ ነው እና ምን እሺ ነው ያቆማችሁት? የአህያ እንዳይኖር ነው። የፈረስ የአህያ ስጋ ይሆንና አልዞረም ደግሞ አልዞረም። ጋይሶች ይኸውልህ ቻይና ባለበት አምናችሁ እኔም እየተጠራጠርኩ እና ግዲስ ምን ተሰማሽ? ቻይና ስጋ ቤቱ ሲታይ የእውነት ምን ተሰማሽ? ንገሪኝ። የፈረስ መሰለኝ። የፈረስም የአህያም ሊሆን ይችላል። አሁን ይሄንን ስጋ በልተን ማለት ነው ብንራገጥ ወይም ደግሞ ብንሮጥ አይመለከተኝም ወይም ብቶ አይመለከተንም። እና አሁን ደግሞ የዶሮ ዋጋ ስጋ ስንት ነው የሚሉት? ስንት ብር ነው ስጋ? 900 እና 700 900 እና 700 ነው የሚሉት ኪሎን ስጋ። የክትፎ 900 የወጥ ደግሞ 700 ብር እንደዛ ነው። የፍየል ደግሞ ስጋ የክትፎ በጣም ምርጥና ማኛ የሆነ ስጋ ነው። እንደውም ከተከተፍ አድርገው አጉርሰው እንትንስ የፍየሉ 700 ብር ሂሳብ ነው። 13 ተኩሉ 8,800 ብር። 8,000። ለማንኛውም አሁን ደግሞ ዶሮ ገዝተን ማለት ነው እዛው አሳርደን ልንሄድ ነው። ምናልባት እዛም ቻይና ካገኘን ግን ማለት ነው እዛም የዳክዬ ስጋ ጀምሯል ማለት ነው። የቁራም ሊሆን ይችላል። ቁራ ይበላል ወይም ደግሞ የሲል ምን ይባል አሞራ። በነገራችን ላይ ቻይኖች ላይ የተጠመደው ጥማድ ስላለ ነው እንጂ ቁራም አይበሉም፣ አሞራም አይበሉም። አሞራ ይበላሉ። የእውነት ይበላሉ። እነሱ እባብ ምናምን ነው የሚሸከማቁተኝ በጀርባ እያዘብ አሞራ ምናምን አይበሉም። እባብ ጊንጥ እንቁራሪት ነው የሚበሉት። ዳኪ አይ ቄራ አሰለጥንም ቄራ ጋይሶች መኪና እየተሻገር እኔም ቪዲዮ ቀርጻለሁ። በሬዎቹን ቪዲዮ ትንሽ ቆይቶ እየቀረጹ ነው። የዶሮ ገበያ ቄራ ይዣችሁ ገብቻለሁ ጋይሶች። ጋይሶች ግማቱን አትጠይቁኝ፣ ለእናንተም አሉ ነው ነገር የለም። አይነካኝም። እዚህ ጋር መታረጃቸዋል አይታችሁታል።
የዶሮ ዋጋ 1500 ነው ያለው። ወሳብ ጋይሶች አሁን ጨራርሰን ከቄራ እየወጣን ነው። ሽታው ሽታ እንዳይመስላችሁ ዶሮአችንን ይዘናል። ይኸው ቅድም ቢወት ነበረ ከደቂቆች በፊት አሁን ሂዷል። ቻው ብለናል እና ቪጋኖች ይሄንን ቪዲዮ የምታዩት ካላችሁ በጣም ነው ማዝኑ። ለእናንተ አይደለም ይሄ ቪዲዮ ማለት ነው። ፒኮስ ቪጋን አለ